ሰላም ሰላም ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬ ይዤላችሁ የመጣሁት ሜክሲኮ አካባቢ ከሸበሌ ሆቴል እስከ ትልልቆቹ የኢትዮጵያ ባንኮች ያሉበት አካባቢ ማሳያችሁ ይሆናል። እስከ መጨረሻ እንድትከታተሉኝ በአክብሮት ጠይቃችኋለሁ። አመሰግናለሁ። መልካም ቆይታ ይሁንላችሁ። ይህ እንደምታዩት የድሮ ሸበሌ ሆቴል ነው። አሁንም ያው በዚህ ሰዓትም ቆንጆ ሆቴል ነው። በጣም ትልቅ ሆቴል ነው። የሜክሲኮ አካባቢ ወደ ተግባር እድ የሚወስደው መንገድ ነው። ወደ ፌዴራል ፖሊስ ዋና ቢሮ ማለት ነው። እና ባንኮቹንም እያንዳንዱ ያው ለማየት እንሞክራለን። ከእኔ ጋር እስከ መጨረሻ እንድትቆዩ እጋብዛችኋለሁ። ይሄ ሰፈር ያው አዋሽ ኢንተርናሽናል ባንክ በቅርቡ ግንባታ ላይ ያለው ዋና ቢሮ ነው። የአዋሽ ባንክ ዋና ቢሮ ማለት ነው። እና ይሄ በመገንባት ላይ ነው ያለው፣ ተጀምሯል። ያው ሸበሌ ሆቴልም ትንሽ ወደዛ ትንሽ እንትን ብለውታል፣ ተነክቷል። በኮሪደሩ ምክንያት የተወሰነ ፓርቱ ተቀንሶበታል። ይህ እንደምታዩት የታጠረው ያው የአዋሽ ኢንተርናሽናል ባንክ ዋና ቢሮ እየተሰራ ስለሆነ ነው። በኮንስትራክሽን ላይ ነው ያለው። ይሄ ማዶ ላይ የምናየው ደግሞ በስዕል የታጠረው ደግሞ የኦሮሚያ ባንክ ዋና ቢሮ ነው። ያው ኮንስትራክሽን ላይ ነው ያለው። አሁን እየተሰራ ነው፣ ጅምር ላይ ነው ያለው። ኦሮሚያ ኢንተርናሽናል ባንክ ያው እንደምታዩት የታጠረው ከፊት ለፊት ማዶ ላይ ያለው የእሱ ህንፃ ነው። ትልቅ ህንፃ ነው፣ ለወደፊት የሚሰራ። ይህ ደግሞ አዲስ መንገድ በቅርቡ የተሰራ አዲስ አስፓልት ነው። አልነበረም ከዚህ በፊት። የተወሰነ ቦታ አፍርሰው ነው የሰሩት። ይህ ደግሞ የኢትዮጵያ መንገዶች አስተዳደር ዋና ቢሮ ነው። የኢትዮጵያ የመንገዶች አስተዳደር ዋና ቢሮ ማለት ነው። ያው እንደምታዩት የተለያየ ሰው በእግር ወክ እያደረገ እየተንቀሳቀሰ ይገኛል። ያው በጣም መሽቷል፣ ግን የተወሰነ ሰው እየተጓዘ ነው። ያው ደስ የሚል አየር ነው ያለው በዚህ ሰዓት። ያው ማታም ስለሆነ ወክ ለማድረግ በጣም ምቹ ሰዓት ነው። አሁን ብዙ ሰው የለም፣ ግን የተወሰነ ሰው እየተንቀሳቀሰ ይገኛል። እንደምታዩት እኔም ከሰዎች ጋር እየተንቀሳቀስኩኝ እገኛለሁ። እስከ መጨረሻ ደግሞ አብረን የምናየው ይሆናል። አንዳንድ ቦታዎችም ቆንጆ ቦታ አሳያችኋለሁ። መልካም ቆይታ። ሰብስክራይብ እያደረጋችሁ ይህ ደግሞ የኮሜርስ ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ አንዱ ብራንች ነው። ኮሜርስ የሶሻል ሳይንስ የሚማሩበት የቢዝነስ ማኔጅመንት እና ሌሎች የሚማሩበት ግቢ ነው። ከዚህ ጀምሮ በጣም ሰፊ ነው፣ እስከ ቴሌባር ያለው ማለት ነው። ያው ባንኮቹ አሁን እየደረስኩኝ ነው። እነዚህ ናቸው። ከዚህ ጀምሮ ህብረት ባንክ ዋና ቢሮ ይሄ ነው፣ ትልቁ ህንፃ። በጣም ደስ የሚል ሰዓትና አየሩ በጣም ቀዝቀዝ ያለም ስለሆነ በጣም ቆንጆ ሰዓት ነው። ወክ ለማድረግ በጣም ምቹ ሰፈር ነው። ይሄ ነው ዩኒቨርሲቲው። እንደምታዩት የሶሻል ሳይንስ ትምህርት ቤት ይሄኛው ነው፣ ኮሜርስ የሚባለው ማለት ነው።
ያው እንደምታዩት ከሜክሲኮ ተነስቼ ወደ ፒያሳ በሚወስደው ወደ ቸርቸር አካባቢ እየሄድኩኝ ነው እና ተከታተሉኝ እስከ መጨረሻ። ቀጥሎ የምናየው ደግሞ ዘመን ባንክ ሄድ ኳርተር ማለት ነው። ዋና ቢሮ ይሄኛው ነው የዘመን ባንክ። ይሄ ማለት ነው እንደምናየው የምስሉ እዚህ ጋር አለላችሁ። ከሱ ቀጥሎ ደግሞ ንብ ባንክ ንብ ባንክ ደግሞ እንደምናየው ያው ዋና መስሪያ ቤት ማለት ነው። ይሄ ይመስላል። ይሄ ደግሞ የአዋሽ ባንክ ከዚህኛው ከፊተኛው ህንጻ ቀጥሎ ያለው ማለት ነው። እቺ መንገድ እንደምናያት ወደ ቴሌባር የሚባለው ሰፈር የምትወስደው መንገድ ናት። ቴሌባር ያው ንብ ባንክ ንብ ኢንተርናሽናል ባንክ ዋና መስሪያ ቤት ማለት ነው። ያው እነዚህ መኪኖች የምታያቸው ነዳጅ ስለሌለ ሰልፍ ላይ ነው ያሉት። ይህ ደግሞ ንግድ ባንኩ ትልቁ ህንጻ ነው፣ ዋና ቢሮ እና መኪኖቹ ለነዳጅ ነው የተሰለፉት። ያው እጥረት ስላለ እንደሚታወቀው የሀገራችን ሁኔታ። ይሄ የንብ ባንክ ያልኳችሁ ነው። ይሄ ደግሞ የምናየው ደግሞ አዋሽ ባንክ ዋና መስሪያ ቤት ይሄኛው ነው። የአዋሽ ባንኩ እንኳን የቆየ ነው፣ እነዛ ግን አዲስ በቅርቡ ነው የተሰሩት። እና ምሽቱ የተለያየ ቦታ እየተዟዟርኩኝ እንደዚህ እያሳየዋችሁ ነው። ሰብስክራይብ አድርጉ። ቀጥለው ያሉት ባንኮችም እነዚህ ናቸው። አይ ቲንክ ግሎባል ባንክ ይመስለኛል ይሄኛው። ይሄኛውም አንዱ ባንክ ነው። አሁን ወደ ብሔራዊ ቲያትር ደርሻለሁ። ቲያትር ቤቱ ጋር ማለት ነው። አሁን ዞሬ ወደ ብሔራዊ ቲያትር እየደረስኩኝ ነው፣ ወደ በሩ። ይህ እንደምታዩት የአንበሳው ምስል የቆየ በድሮ ጊዜ የተሰራ ነው እና ይሄ ደግሞ ካፌው ነው የብሔራዊ ቲያትሩ። ይህ እንደምታዩት ብሔራዊ ቲያትር ይሄኛ ነው። ይህ ካፌው ነው። እና እንደምታዩት ይሄኛው በኃይለ ሥላሴ ዘመን የተሰራ ነው። የአንበሳ ምስል ነው ያለው።
እዚህ ጋር ትልቅ ስክሪን አለ፣ ያው የተለያየ አድቨርታይዝ የሚያደርጉበት እና የዛሬ ፕሮግራም ይሄ ነበር። እንደወደዳችሁት ተስፋ አደርጋለሁ። ለነበረን ቆይታ በጣም አመሰግናለሁ። በቀጣይ ደግሞ ሌላ ሰፈር፣ ሌላ ቦታ፣ በሌላ አቀራረብ ይዤላችሁ እስክመጣ መልካም ቆይታ ይሁንላችሁ። መልካም ጊዜ። ቻው ቻው።